ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ ግቡ እስቲ። እንዲሁም ክርስቲያን ነገሮች ሰላም ብያለሁኝ። እኔ ያለ ሰላምታና እዝነትን መጀመሪያ ታላወርድ እንዲያዛ ነው እንደዚህ ነው ብዬ ማውራት አልወድም። ይቅርታና ማለት ነው። አዎ መካነ ሰላም ልክ ነሽ የኔ ቆንጆ። ላይክ ሸር ሰብስክራይብ አድርጉት። ለማንኛውም ዛሬ የመጣሁበት አጀንዳና አንድ ጆስ ጆስ ወለ ጆስ መሰለኝ አላውቅም። እንዴ በእንትና ቤት አዲስ ሙሽራ የተለቀለቀ መስላችሁ ብቅ ያላችሁ ዛሬ ደግሞ ተሰላም ጋራ በለው። ኧረ እንደው እናንተ ኢትዮጵያ ልጆች እባካችሁ ልጅቷ ትምህርቱን ትማርበት እስቲ። እንደው ዝም ብለህ አታማላት። በጣም ነው የምከብሩት ግን ወላሂ በጣም ትከብዳላችሁ ሁላችሁም ማለት ነው። እኔ እኮ ዝም ብዬ አይደለም እኮ የምናገረው። ለምን ሴቶችዬ ትምህርታችሁን እየተዋችሁ ከወንድ ጋር ልፊት ይይዛላችሁ። ሴቶቹን ነው የምናገረው። ሴቶቹ ከዛ እኔ ሙስሊም ክርስቲያን ታሪክ ነው የምናገረው። እዚህ ላይ በእኛ ሃይማኖት ግን በክርስቲያን አላውቅም። ሀጃችሁን ጨርሳችሁ ታረገዛችሁ ይሆናል። ለዛ ለሰርግ ብላችሁ የምትደግሱት። እኛ በሙስሊሞች ደግሞ ሶስት ወር ከዛ ከልጅ ጋር ጭርስ መገናኘት አትችልም፣ ማየትም አትችልም፣ ማገኘትም አትችልም። አንድ ወንድ ልጅ ስታገባ ማለት ነው። በፊት ጊዜ ቢተዋወቁም በውጭ ላይ ቢታዩም ከዛ ከልጅ ጋር 3 ወር ርቃ ነው ለመገባት የሚሆነው ማለት ነው። ግን በአሁን ጊዜ ተጥናነች ቤተሰብ እምቢ ብሎኝ እኔ ያገባሁት መጣ እሴ ጉድ። በእናንተስ እንዲሁን አይነት ነው እስቲ የሚፈቅደው ነገሩኝ እህቶች። ዛሬ ራሴን አሞኛል ነው ራሴን ያመኛል እየጠበሰቀ የሰው ባል አግብቼ ቁርጦ ያልታወቀ አቤት ተረቱን ተተርቷል እኮ። ራሴን ያመኛል እየጠበሰቀ የሰው ባል አግብቼ ቁርጦ ያልታወቀ ሪካ ነው ወላሂ ደንበኛ ተረት። ይሄን የተረተው ህዝብ ጎበዝ ሰውዬ ነው። ስለዚህ እባካችሁ ከወንድ ላይ ትንሾቹም ትልቆቹም ስቅል እያም እንደዛው የሚያስጠላን እናንተ እኛ በጣም አስጠላን። ተው እናንተ ሰው ተው፣ እኛን አትግደሉን በዛ አይነት ተው። እንዴ የኔ ነው ችግሩ አለ። ትንሽቱን መጣች ትልቂቱን መጣች ወንድ አንጠልጥላ። የቤት ኃላፊነት የቤተሰብ ኃላፊነት አለባት ይኖርባት። እኛ ምን አገባን? እኛም የቤተሰብ ኃላፊነት አለበት። ስለዚህ ለምንድን ነው እዚህ ተሰደን ያለና ለእናንተ መሰላችሁ? እንዲ ቆረቆንዳዎች የሰው ቆረቆንዳዎች የቤተሰብ መስቆልያነት አለባት። የቤተሰብ ይሄ ነገር አለባት። እስኪ ራሳችሁን መጀመሪያ ለምንድን ነው ይሄን የምትሉት? እኛ ምን አገባን? ምን አገባን? አደራይ ማንህን በሰላም እንደው ለሀገር ያብቃኝ እንጂ እኔ ቤተሰብ ህልፍና የቤተሰብ ይሄ ነገር ይሄ ወላሂ ራሴ የተፈልግ አደርግላችኋለሁ። ይሄ ነው ቤተሰቦች አይ አልሐምዱሊላህ እስከ ዛሬ ድረስ ይሄን አድርገውኝ ያቆም ግን ራሴ ማረግላቸውን አደርግላችኋለሁ። በቃ እና ለማንኛውም ላይክ ሼር ሰብስክራይብ አድርጉትና 100 ሺህ ከተቱት። ስንት ነው የቀረው? 39 ሰብስክራይብ ነው የቀረው። 39 ሰብስክራይብ በተንከተቱትና አንድ ጊዜ መካነ ሰላማት ፎቅ ወላት እስቲ ተው ፕሊዝ ካምባዶ ሼር
ብሬስ 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 ባይዘወይ እያላችሁ ትሎ የለ ፕሪስ። እኔ ደግሞ የማታውቁትም የምታውቁትም ባይዘወይ ደግሞ አሁን ተረስቶ ምን የሚል ነው የመጣው? እንዲህ ነበር ትትሎ የሰማሁት። ወላሂ ያን ቋንቋ እኮ አሁን ኑ ጨርሳችሁ ተናገሩ ብሏችሁ አትናገሩ። ምንድን ነበር ምን ትትሉ ነበር የሰማሁት? እኔ ግን እንደዛ በርቀጥቀጥ የምሉት ዘንድ የሌለው ግን ሀገሬ ትገባ ሀገሬ ልጆች የመካነ ሰላም ልጆች መካነ ሰላም መጥታለች ብራንክ እናርጋት የምትሉትን ወላሂ የሚን ቢላህ አልወድም። ይቅርታ እኔ ጸጥ ብዬ ነው የምቀረው። ይሄ ትልቅ የሚያጨናንቅ ነገር አልፈልግም። እባካችሁ አማና አማና ይሄንን አማና አስጠጋችኋለሁ። እህቶችን ወንድሞችን ሁላችሁ ይሄን አማና አስጠጋችኋለሁ። ለምንድን ነው አልችልም፣ ልቤን ያመኛል። እኔ መካነ ሰላም ልጆች እንዲሁም ደግሞ እማውቃችሁ ጓደኞች እኔ አማና እዚህ ላይ አጥብቄ እነግራችኋለሁ። ወላሂ እኔ አልችልም፣ ልቤን ያመኛል። ግን ማን መካን ያው እንትን ቃለ መጠየቅ ብታረጉልኝ ያኔ ያለብኝን እናገራለሁ። ያለኝን ነገር ሌላ ነገር አላውቅም። በቃ ቃለ መጠየቅ ምንም ችግር የለብኝም። ግን ብራንክ ላ አማና አማና ማንኛችሁም ሰዎች ከትንሽ እስከ ትልቅ ተናግሬያለሁ። እኔ ድንጋጤ አልችልም። ለምንድን ነው በተለይ ባለፈው ሀጅ ላይ በጣም ደንግጬ ልቤን ተዘዋዋሪ ብዙ ስለሚሰማኝ አልችልም። ወላሂ አማናችሁ ወላሂ የማይመስል ሰርፕራይዝ አልችልም። ይሄን ይመስላል ወገኖች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲያው ብመጣ ኢንሻአላህ ካላህ ጋር መጥቼ ይሄንን ወንድሞች ውስጥ ሆኑ ምንም ችግር የለም። በጥፊ ነው የምጠፈጥፈው። ያ ቃል ጸባዬ ነው። ሌሎቻችሁ አይታወቅም። የሰው ልጅ በማጋጣሚ የምንገናኝበት አይታወቅም ብዬ ነው ይሄንን ጥንቃቄ እየተናገርኩ ያለሁት። እኔ በጣም አልችልም። አሁን ለራሱ ኢንሻአላህ ወደ ሀገሬ ልግባ ብዬ ትል ታስብበት እናቴን እኔ ሙፋጅአ ነው ማረጋት ነው የምለው። ግን እንደዛ አይደለም። እኔ ወደ እሷ እየሄድኩ እናቴ መጥቼ እዚህ ቦታ ደርሻለሁ እላታለሁ። ያው ወይንም ነገር ልመጣ ነው እላታለሁ። በቃ ያኔ ሀሳብ እሰጣታለሁ። ትመጣለች ብላ የምትጓጓበትን ነገር እሰጣለሁ። ገባችሁ? እና ይሄንን አማና ይሄ ፕራንክ የምትሉት ነገር ልብ በሽተኛ ያደርጋል። አሁን ለታች ሰላም የሚሏት ልጅ አይታችኋል። ሆስፒታል እንግዲህ እኔ ለፕራንካቸው ይሁን ለምን ይሁን አይታችኋል። ልብ የሚያመው ሰው መጥፎ ነው ማለት ነው። ልብ ለሚያመው ሰው በጣም በጣም በኸጠር ነው። ድንጋጤ ደግሞ በጣም ኸጠር ነው እና እኔ አልችልም። ማንኛችሁም ቢሆን አገኝታችሁኝ የሰው ልጅ የማይገናኝበት ቦታ የለም። በአቋራጭ አገኝታችሁኝ ይህንን ነገር ፕራንክ እንዳታደርጉ። ይሄ ቃለ መጠየቅ ምንም ችግር የለብኝም። በቃ መልሳለሁ። አይዲ ሀታ ለምታውቁኝም ቢሆን ደውላችሁ ቃል መጠየቅ ላድርግልሽ ብትሉኝ አልኩልኝ። ግን ይሄ እንደዚህ ነው። እኔን አናዶ በኋላ ፕራንክ ነው፣ እኔን አሳምመው ፕራንክ ነው። አፍንጫችሁን ላሷት ትደርሱባት እንዲያ ማለት ነው። አልችልም። ያመኛል። ይሄ አሁን እናገራለሁ። አስቀድሜ አገሬን ታልገባ እዚሁም ሀገር ላይ እናገራለሁ። ግን እዚህ ሀገር ላይ ማንም የሚያደርገኝ የለም፣ የሚያቀኝም የለም። ደግሞ እንደኔ የሚሰሩም አላገኘሁም እስካሁን ድረስ። ሩቅ ሩቅ ቦታ ናቸው። ሪያድ፣ መዲና፣ መካ በቃ መሳሰለን ቦታ ናቸው። እዚህ ጅዳ ላይ እኔ የማውቃቸውም የለኝም። ግን ባውቃቸውም የምቀራረባቸው አይደሉም ማለት ነው። ምን መስራት ወገኖች፣ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ጆስ ዛሬ እንግዲህ ያው ፍርቅቅ ያለ ሙሽራ አሩሳ ሆኗል። ያው እንግዲህ እስቲ ቀጣውን እያዩት ቀጣውን ነገ ጧት ደግሞ ቬሎ ለብሳ ሙሽራዬ ሙሽሪ ገቢ በከበባ አስቀድሞ ምላሹ ተበልቷል። ደግሞ ያው ቀጣውን እናያለን ማለት ነው። እንደዛ ነው። አሁን የኢትዮጵያ ዩቲዩበሮች በዛ አይነት ነው ያሉት። አሁን ለታ እንትና
ሚፍታህ ፕራንክ ነው ይላታል። ቤት የውሸት ጠርጣሪ እስኪታ ነው። ወላሂ ተው ተው፣ ወላሂ ሀገራችሁን አታጥፉ። ገንዘብ ገንዘብ ነው። ወላሂ ለአዚም ወላሂ ገንዘብ ነገ ጧት ታገኙታላችሁ።